ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የበቆሎ አሰራር ነው ይዤ የመጣሁት እና እውት እንዴት እንደማያምር በጣም አሪፍ ነው፣ ያምራል። የሰራችሁ ለመዳሞቻችሁ እንድታስለምዷቸው እንድታሳዩቸው ማለት ነው። እና ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በድጋሚ በቆሎ ይዤ መጥቻለሁ። አሁን ደግሞ በሌላ አሰራር ነው ይዤ የመጣሁት። አሁን ይኸው ቀቅያለሁኝ። ይህንን በትናንሹ ቆራርጬ እመለሳለሁ። ወጥ እንዴት እንደሚያምር ዋው እነግራችሁ አልችልም። በጣም አሪፍ የሆነ በቆሎ እሸት ነው። እንዴት እንደሚያምሩት ቤተሰብ ወይ በጥብስ ነበር ይሄንና እና ምን ልላችሁ ፈልጌ ነው። ዛሬ ደግሞ በጀውዘል ህንድ ለመስራት ነው ይዤ የመጣሁት እና አሁን ቆራርጬ እመለሳለሁ። ይህ በቆሎ ለአራት ቆርጬዋለሁ። አንዱን ለአራት ማለት ነው። አንዱን ለአራት ቆርጬ ስቀቅለው በዚህ አይነት ከረር ያመጣል። ለራሱ ጊዜ ይቀለበሳል ማለት ነው። እና ይህንን ይመስላል። አሁን የበቆሎ ቀቀልኩት ማለት ነው። በዚህ ከረር ያመጣል። በጣም አሪፍ ነው። ለራሱ አደረጃጀቱ በጣም ደስ ይላል። እና ከረሉ እንዴት እንደሚያምር ሲያፈራረጡ በጣም ነው የሚያምረው። ያችሁን ለራሱ ይቀለበሳል። እና አሁን ወደ አሰራሩ እንሄዳለን። ይሄ ፍዳው ቁንጣ አሁን ይሄንን እናደርጋለን። ቅመም እስከሚቀልጥ ድረስ ነው የምንጠብቀው እንጂ አናቁላለውም። ያው እስከሚቀልጥ ድረስ ብቻ ነው። ዘንድ ርክታለች በኋላ እናደርጋለን። እዚህ ስንያ አዘጋጅቻለሁ። እዚህ ላይ እንረትበዋለን ማለት ነው። ታዲያ በጣም ነው የሚያምረው። በጣም ነው ለራሱ በጣም አሪፍ ነው። እና አሁን ወደ ስንያው ላይ እናጥበዋለን። እንግዲህ በዚህ መልኩ ረትቤዋለሁ ማለት ነው። አሁን ወደ ፍሩን አስገባዋለሁ። ከፍሩን ደግሞ ሲወጣ እንመለከታለን ማለት ነው። አያችሁት እንዴት እንደሚያምር። ይሄ ሶስ ራንች፣ ማይኔስ፣ ፍልፍል አስወድ፣ ፓፕሪካ፣ ሸታ እና ጨው አድርጌ ነው በአንድ ላይ ያደረኩት። ከረሉን ያንን የሚመስል ሆኗል።